በዚህ ሰዓት በተሰማ መረጃ ቢል ጌት ሀብቱን ሙሉ በሙሉ ለተቸገሩ ሰዎች በተለይም ደግሞ ለአፍሪካ ሰጣለው ማለቱን ተከትሎ በዚህ ሰዓት ላይ አንድ ጥብቅ የተባለ መረጃ ተሰምቷል። በቅድሚያ እስቲ ስለ ምጽዋት ማድረግ ምን ማለት እንደሆነ ሐሳብ ካላችሁ ኮሜንት ላይ ያሳውቁኝ። ቢሊየነሩ ቢል ጌት በሚቀጥሉት 20 ዓመታት ውስጥ ሀብቱን ሙሉ በሙሉ ምጽዋት አድርጎ እንደሚጨርስ የገለጸ ሲሆን ከሀብቱ አብዛኛውን ደግሞ በችግር ላይ ያሉ አፍሪካውያንን ለመርዳት እንደሚያውለው ገልጿል። ይህንን የባለ ሀብቱን ንግግርም ተከትሎ ታዲያ የተለያዩ ሐሳቦችም እየተሰጡ ይገኛሉ። በእርግጥ ምጽዋት ስጦታ፣ ችሮታ ወይም ልግስና የሚል ትርጉምን ይይዛል። እግዚአብሔር ሀብትን ለሀብታሞች የሚሰጠው ከነርሱ የሚያንሱትን እንዲያስተናግዱበት ነው። ምጽዋትን ለተቸገረ ሰው የሚሰጥ ሰው ለእግዚአብሔር መስጠቱ ነው። ታዲያ ጠቢቡ ሰለሞንም ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይከፍለዋል ይላል። እኛስ ታዲያ በተሰጠን ጸጋ ምን እያደረግንበት ይሆን ብለን ራሳችንን ልንጠይቅ ይገባል። በሙታንሳ የማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶች ዛሬም ወቅቱን ጠብቆ በሚፈራረቅም የበጋ ፀሐይ፣ የክረምት ዝናብና ጎርፍ እንዲሁም ደግሞ ውርጭ እየተፈተኑ ይገኛሉ። በአሁኑ ሰዓት በዓታቸው እየተሰራ ይገኛል። የቅዱስ ሚካኤልን ህንፃ ቤተክርስቲያንም ለመስራት ዝግጅቶች እየተደረጉ እንደሚገኙ ሰምቻለሁ። የተቻለንን ድጋፍ በማድረግ ገዳማውያኑን እናግዛቸው፣ ለነፍሳችንም ስንቅ እንያዝ። ድጋፍ ለማድረግ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶች እዚህ ጋር ከላይ ተቀምጠዋል። እንዲሁም ደግሞ ከታች በማስቀምጠው ስልክ ደውላችሁ አባቶችን አግኟቸው። መልካም ቀን።